አምስት አይነት ጅንጀናዎች በእህታችን መሰረት እስኪ ምትለንን እንዴ? አምስት አይነት የጀንጃኛ አይነቶች አሉ። እነሱን ነው ዛሬ የምነግራችሁ። እንደኛ ሙጫ ጀንጃኛ። እሺ፣ እነዚህ ማግኔት ናቸው። በቃ እንደዚህ ተለጥፈውባችሁ ማለት ነው። ልትነቅሏቸው ልታላቅቋቸው ብትሞክሩ ራሱ አይላቀቁላችሁ። ገና ማለት ነው ተዋውቃችሁ በአንድ ሳምንታችሁ የበላችሁትና የጠጣችሁትን የተኛችሁበትን ሰዓት ማወቅ ይፈልጋሉ። 24 ሰዓት ስልክ ማውራት ይፈልጋሉ። 24 ሰዓት ይደውላሉ። በቃ በጣም በርግጥ ነው እንደዚህ አይነት ሰዎች አሉ። በጣም ነው ቴክስት ባት መልሻ አይመለከታቸውም። በዚህ ብሎክ ስታረጋቸው በዛ ይመጣሉ። በኢንስታግራም ብሎክ ስታረጋቸው በፌስቡክ ይመጣሉ። በቴሌግራም ይመጣሉ። በቴሌግራም ብሎክ ስታረጋቸው በጓደኛሽ ስልክ ምናምን ይመጣሉ። ሙጥጣሉ ነው በቃ። ሁለተኛ ሰገጤ ጀንጃኞች ሰገጤ ናቸው። ማራ የሚሉ እነዛ አሉ አይደለም፣ ቴክስታችሁ ላይ ሀይ እያሉ የሚደረድሩ 10 ሀይ ምናምን የሚልኩላችሁ በቃ ባትመልሱም አይመለከታቸውም። በቃ እንደዚህ ናቸው። በቃ እንደዚህ አናትሽ ነው የሚሉሽ እና እነዚህ ያስታውቃሉ። በቃ ለመቶ ሴት ነው የሚልኩት። ለማን እንደላኩ ራሱ ማን እንደሆነ ራሱ የሚያውቁት በቃ ላዩት ሴት ሁሉ እስካፈርድባቸው የሰጠችን ጉድም እስኪ አውጫ። ሶስተኞቹ ደግሞ ኮንፊደንስ ያላቸው ጀንጃኞች ናቸው። እነዚህ ማለት ነው ማንንም ሁኚ ምንም ሁኚ በቃ የራሳቸው እንደሚያደርጉሽ እርግጠኛ ሆኖ ነው የሚጀነጁሽ። ሲያወሩሽ ወሬያቸው ራሱ ጓደኞችን ስተዋወቅ እንደዚህ ያደርጋሉ፣ ቤተሰቦችን ስተዋወቅ እንደዚህ ያደርጋሉ። ሳገኝሽ እዚህ ቦታ ኮንፊደንስ ያስፈልጋል። ኮንፊደንስ አንቺ እኮ አገኘሃለሁም አላልሽም እኮ ግን በቃ አፍንጫቸው ላይ ነው ኮንፊደንሳቸው። ሴት ልጅ ኮንፊደንስ ያለው ወንድ ስለሚመቻት አንዳንዶቹ ይሳካላቸዋል፣ አንዳንዶቹ ግን በቃ ያስቋቸዋል። በቃ ዝም ብላችሁ እያያቸዋቸው ፈታ የምትሉት በቃ ምንም ሳትመልሱላቸው እነሱ ግን የልጃችሁን ስም ምናምን አውጥተው ጨርሰዋል። በቃ ጋብቻችሁን ቀን ምናምን ቆርጠዋል። አራተኞቹ በጣም ኩል ጀንጃኞች ናቸው። እነዚህ ማለት ነው ካዩሽ ከወደዱሽ አንዴ ቴክስት ያደርጉልሻል። የሌለ ሪል ያልሆነ ነገር እየቀባጠሩ ማለት ነው። ራሳቸውን አያስነቁም። በቃ ኩል ጀንጃኞች በቃ ብር ያላቸው ማለት ነው። አይነት ሰው ያውቃሉ። ሁሉም ሴት አያወሩም። ሲጀምር ይመጣሉ ያወሩሻል። ኩል ጀንጃኝ ምን ነው ስለራሳቸው አንዳንድ ነገር የለ ወጥሽ ደስ ይለኛል ምናምን ይሉሻል። ያው ደስ ካለሽ መልሽልኝ ነው፣ ደስ ካላለሽ እግርሽን መብላት እሺ ብቻ ማለት ነው። ብቻ የምትለው ወንዶች ከነዚህ ወንዶች ተማሩ። በቃ እግርሽን መብላት ሲተዋወቁሽ ራሱ በአላማ ነው። ዝም ብለው ማለት ነው ጊዜያቸውን፣ ገንዘባቸውን፣ ሰዓታቸውን ለማቃጠል አይደለም የሚመጡት። በደንብ ሳያውቁሽ ዝም ብለው በቃ አይበሉልሽም። በቃ እነዚህ ስማርት ናቸው እና እነዚህ ወንዶች ከዚችም ሴት ጋር አይታዩም፣ ያስታውቃሉ። በጣም ኩል ናቸው። በቃ ህይወት የገባቸው ናቸው፣ አላማ ያላቸው ናቸው። እነዚህ ኩል ጀንጃኞች ብለን መድበናቸዋል። አምስተኞቹ የመስቀል ወፍ ጀንጃኞች ብለናቸዋል። እንደ መስቀል ወፍ በአመት አንዴ ይመጣሉ። ያወሩሻል፣ ልባቸው ዘቅዝቀው ከዛ ማለት ነው ይሰለባሉ። ስለብ ነው የሚሉት በአንዴ። ከዛ እስከ ዛሬ አመት ድረስ አታያቸውም ወይ በዓል ላይ ምናምን መጥተው እንኳን አደረሰሽ ምናምን ይሉሻል። ሶ በአመት አንዴ ደግሞ እንኳን አደረሰሽ ስላሉሽ ብቻ በቃ አንቺ ሚስታቸው አድርጎ ነው የሚያስቡሽ። በቃ በጣም ባለመብት አድርጎ ነው ራሳቸውን የሚያስቡት። እንዴት ራሳቸው እንደሚያስቡ አላውቅም። እነዚህ ፕላን ቢ ይዘው የሚንቀሳቀሱ ወንዶች ናቸው እና መጥተው ሲያወራሽ በጣም በደንብ ማለት ነው ምላሱ በስመ አብ በቃ ወይ ሁላችሁም ትታወቃላችሁ። ሴቶች በደንብ አድርገው መንጥረው መነጣጥረው ነው የሚያውቋችሁና ማለት ነው ራሳችሁን አታስበሉ። ኩላችሁን ጠብቃችሁ ጀንጅኑ ወደዛ